እኔ ዳኛው ዓለም ታደሰ እባላለሁ። የእስራኤል ሀገር ነዋሪ ነኝ። ስኳሪ 380 ነበር እየተጠቀምኩ እያለም 200 ምናምን ይመጣል፣ 180 ይመጣል። በጣም አስቸጋሪ ሁኔታ ነው የነበረ። እንደገና እዚህ ጋር ይሄ ጣቴ መንቀሳቀስ አይችልም፣ እዚህ ጋር መንቀሳቀስ አይችልም። እዛ በሚዲያ አየሁት አንዳንድ ሰዎች እንደዚህ ምስክርነት ቃል ሲሰጡ አይቼ ሄድኩኝ። ያን መድኃኒት ለ4 ወር ወሰድኩ። ከወሰድኩ በኋላ 160 ሆነ፣ ከ160 120 ሆነ፣ ከ129 ሆነ። ከዛ 70 ገባ። እናንተም እየመጣችሁ እንደኔ ያለውን እንትን መድኃኒት ብትጠቀሙ በጣም ደስተኛ ትሆናላችሁ። እንደኔ እግዚአብሔር ይገላግላችኋል እና የተመሰገነ ይሁን። እኔ አሁን ከመድኃኒቱ ነፃ ሆኛለሁ፣ ደስተኛ ነኝ። ይሄ ጣቴ እዚህ መንቀሳቀስ አይችልም ነበር። ይሄ ዶክተሩ አቅርቤው መንቀሳቀስ አይችልም። አሁን ግን ይሄው እንደፈለኩ ነው። ለ3 ወር አልፎ 4ኛ ወሩን ባኒ መድኃኒት ከወሰድኩ እና አሁን እንደፈለኩ። እንደገና ጫማዬ ውስጥ በጣም ያቃጥለኝ ነበር፣ ይሻክር ነበር። ከዚህ ጠፍሬ ጋር በውስጥ ተደራቢ የሚወጣ ነበር። እዚህ በጠፍሬ የደራቢ በውስጥ የሚወጣ ነበር። አሁን ሰው ላይ የለም። ይኸው እግዚአብሔር ምስክሬም አንድም ነገር የለም እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ገላግሎኛል። እኔን የሰማ ደግሞ እናንተን ይስማችሁ።